ጠቅላይ ሚኒስትሩ ወለጋ ሄደው ተናገሩ፣ አብይ ባህር ዳርንና ጎንደርን ተመላለሱበት የሚለው ዜና የብልጽግናውን ሰፈር ሲያስደስት ከርሟል። አገዛዙ አለኝ የሚለው የማህበራዊ ሚዲያ ሰራዊትም በዚህ ዜና ብዙ ጦር እንደማረከ ወታደር ሲፈነድቅ ታይቷል። እነዚህ ኃይሎች መሪያችን ባህር ዳርና ነቀምት ሄዱ ብለው የመደሰታቸው ምክንያት ግራ አጋቢ አይደለም። መንግስታቸው ከአዲስ አበባ ውጪ ቁጥጥር የሌለው አገር ማስተዳደርም ሆነ ህዝብ መምራት የማይችል ጠቅላይ ሚኒስትራቸውም ቅቡልነት የቸገራቸው ህዝብም አትድረሱብኝ ብሎ የሚፋለማቸው መሆናቸውን አሳምረው ስለሚያውቁ ነው ማለት ይቻላል። በዚህም የተነሳ መሪያቸው መሆኑ ይህንን የጥፋት መንግስት ደግፈው የቆሙ ወገኖች የትኩረት ማጣት ቀውስ ወይም ባለሙያዎቹ ADHD ሲሉ የሚጠሩት አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ውስጥ በጥልቅ መግባታቸውን የሚያሳይ ነው ማለትም ይቻላል። ደግሞም ከሞጆ እስከ ነቀምት ከጎርጎራ እስከ ባህር ዳር የነበረው የሰሞኑ ክራሞታቸው አገሪቱን ለማስተዳደር የሚያስችል አቅም እጅግ እንደቸገራቸው የሚያሳይም ነበር ማለት ይቻላል። አልሸባብ በሚያስጨንቃት ሶማሊያ ውስጥ እንኳን የአገሪቱ መሪ ከዋና ከተማ ውጭ ባሉ የአገሪቱ ግዛቶች ሲንቀሳቀሱ እንዲህ ያለ እልልታና ደስታ በደጋፊያቸው ዘንድ አይስተዋልም። ቀድሞ ነገር ባህር ዳርና ነቀምት ለአብይ አገራቸው ነው። ለዚያውም ሲያሻቸው ንጉሥ ነኝ፣ ሲፈልጉም ጠቅላይ ሚኒስትር እንዲሁም የጦር ኃይሎች ጠቅላይ አዛዥ እያሉ የሚመሩት ሀገር አካል ናቸው። የአንድ መሪ ከሚያስተዳደሩ ግዛቶች ውስጥ ወደ አንዱ ቦታ ሄዶ መመለስ ትልቅ ዜና ሊሆን የሚችለው ምናልባትም በብልጽግና ዘመን በኢትዮጵያ ውስጥ ሳይሆን አይቀርም። ምንም እንኳን የተሳሳተና በጥላቻ የናወዙ መንጋዎች ያሳሳቱት ቢሆንም ህዝብ በመሪው ተስፋ ባየ ጊዜ ሳይጠራ አበልም ሳይከፈለው የራሱን መፈክር ጽፎ የራሱን ቲሸርትም አሰርቶ ከመሪው ጎን ቆሞም ለመደገፍ ሰልፍ ሲያካሄድ ስታዲየሞችንና አደባባዮችን ሲሞላ የታየው በቅርብ ጊዜያት ውስጥ ነበር። ዛሬ በትኩረት ማጣት ቀውስ ውስጥ ያሉት መሪዎች ግን ለእያንዳንዱ ወረዳ ኮታ መድበው አውቶቡስና የጭነት መኪና ማሰማርተው የሚደግፈን ሰው ላኩ ብለው ያስገድዳሉ። ባሳለፍነው ሳምንት በሁሉም የወለጋ ዞኖች ወረዳዎች እያንዳንዳቸው 200 ሰው እንዲያዋጡ ግዳጅ ተሰጥቷቸው ወደ ነቀምት ስታዲየም ልከዋል። ይህን ለማካሄድም አያሌ ወጣቶች ተገድለው በርካታ ነዋሪዎችም ሲታሰሩ ከርመዋል። በተመሳሳይ መንገድ ከ5 ዓመታት በፊት በነቀምት ከተማ በሄዱበት ወቅት ግን ጠቅላይ ሚኒስትር አብይ እንዲህ ያለ የህዝብ አምጡ ችግር አልገጠማቸውም። ህዝቡ የወለጋ ስታዲየምን ሞልቶ የተቀበላቸው ሳይቀሰቀስና መጡልኝ በሚል ስሜት ነበር። በአማራ ክልል ሲሆን የነበረውም ይኸው እንደነበር አይረሳም። ጠቅላይ ሚኒስትር አብይ የደቡብ አፍሪካው ስምምነት እስኪፈረም ድረስ ቢያንስ 30 ጊዜ በአማራ ክልል የተለያዩ ቦታዎች ተንቀሳቅሰዋል። በመጀመሪያዎቹ 2 ዓመታት በተለይ ደግሞ እሳቸው በተገኙበትም ባልተገኙበትም ቦታ ንግግሮቻቸውንና ፎቶዎቻቸውን የያዙ ሰልፈኞች እሳቸውን እያወደሱ ክልሉን ሲያጥለቀልቁት እንደነበር አይዘነጋም። አሁን ግን እሳቸው ወደ ክልሉ ማቅናታቸው ከተሰማ በኋላ በከረሙባቸው አካባቢዎች የሚፈነዳ ቦምብና ለድጋፍ የማይወጣ ህዝብ ነው የጠበቃቸው። በዚህ ወቅት አንድ ኃላፊነት የሚሰማው መሪ የሚጠይቀው ጥያቄ ከ5 ዓመት በፊት ናልኝ ይለኝ የነበረው ህዝብ አሁን መጣብኝ ብሎ ስለምን ይቃወመኛል? ከ5 ዓመት በፊት ሳልጠራው ስታዲየም ሙሉ ህዝብ የሚጠብቀኝ የነበርኩ ሰው ዛሬ ስለምን ለማስገደድ በቃሁ የሚል መሆን ነበረበት። እንዳም ሆኖ ወይፈኑን በቀንዱ የመያዝ ድፍረት የሌላቸው ብልጽግናዎች እንዲህ ያለ ስሌት ከመስራት ይልቅ አንዱን ህዝብ በሌላው ላይ የባላንጣነት ስሜት እንዲሰማው እያደረጉ መግዛትን መርጠዋል። በወለጋ ኦሮሞን ከ100 ዓመት ጭቆና ነጻ ወጣሁት ብለው ከፋፋይ ንግግራቸውን ባስደመጡ ሳምንት ሳይሞላ አማራ ክልል ሄደው ህዝብን የሚከፋፍል ትርክትና ቁም ብለው የሚናገሩት ጠቅላይ ሚኒስትሩ ዛሬም የሚያጋድሉት ህዝብ ሞቶ እስካላለቀ ድረስ የማጨራረስ አጀንዳቸውን ገቢራዊ ከማድረግ የማይመለሱ መሆናቸውን አረጋግጠዋል። የብልጽግና የማህበራዊ ሚዲያ ሰራዊትና የአገዛዙን የመግደል ፖሊሲ ደግፈው የቆሙ ኃይሎችም የመሪያቸውን ወለጋና ጎንደር መሄድ የሳምንቱ አጀንዳ እንደሆነላቸው ሲጥሩ ቢታዩም ነገሩ በሚዲያና በሜዲያ ላይ የተለያየ ሆኖ ተከስቷል። ጠቅላይ ሚኒስትሩና ምስለኔዎቻቸው ጎርጎራ ሄደው ይሰበሰቡ ዘንድ መከላከያ 4 ቀን ተኩል የፈጀ ውጊያ በአካባቢው አድርጓል። በዚህም በሺዎች ተፈናቅለው በመቶዎች ተገድለዋል። አንድን ጠቅላይ ሚኒስትር በአንድ በሚገነቡት ሪዞርት ውስጥ ስብሰባ እንዲቀመጡ ተብሎ ከዚያም ወደ አካባቢው ሄደው የሚመለሱ ጀግና ናቸው ተብሎ ፕሮፓጋንዳ እንዲሰራ ሲባል በሺዎች መፈናቀል በመቶዎች መገደል አለባቸው ማለት ነው። ጠቅላይ ሚኒስትር አብይና የብልጽግና ሰዎቻቸው ወደ ባህር ዳርና ጎርጎራ ከመሄዳቸው በፊት በነበሩት ተከታታይ ቀናት ከባድ የተባለ ውጊያ በአካባቢው ተካሂዷል። በጎንደር ዙሪያ ወረዳ ሊቦ ከምከም፣ ደንቢያ፣ ደጎማ፣ ጨዋሂት፣
ቆላ ድባና መሰል አካባቢዎች በመቶዎች የሚቆጠሩ ሰዎች ሞተዋል። ከ3000 በላይ ህዝብ ተፈናቅሏል። ይህ ጦርነት ከማዕከላዊ ጎንደር እስከ ደቡብ ጎንደር ድረስ ያለውን አካባቢ በተፈናቃይ የሞላ ከመሆኑም በተጨማሪ ሟቾችን በአገር ባህልና ወግ ለመቅበር እንኳን ያላስቻለ ነው። በሚካኤል ደብርና አዲስ ዓለም በተባሉ ቦታዎች የቀብር ስነ ስርዓቶች የተፈጸሙት በጅምላ መሆኑ ተዘግቧል። ይህ ሁሉ የተደረገው ጠቅላይ ሚኒስትር አብይና መሰል ብልጽግናዎች ጎንደር ሄደው እንዲሰበሰቡና አማራ ክልል ሄደን ኮሽ ሳይልብን መጣን፣ ክልሉንም የምናስተዳድረው እኛ ነን የሚል ፕሮፓጋንዳ ለመንዛት ያስችላቸው ዘንድ ነበር። እንዲህ ባለ ውጊያ ህዝብም እንዲህ ባለ መተላለቅና መከራ እንዲደርስበት ከተደረገ በኋላ የብልጽግናው ሹሞች ያደረጉት ጉዞና ክራሞት እንዳሰቡት የፕሮፓጋንዳ ስኬት ያስገኝላቸው አይመስልም። ከዚያ ይልቅ እነሱ በተንቀሳቀሱባቸው አካባቢዎችና በመረቁት ድልድይ ስር ሳይቀር ቦምብ ሲፈነዳ እንደነበር መዘገቡ ጉዳዩን የበለጠ ትኩረት ሳቢ አድርጎታል። በዚያው ጎንደር ጠዳ አንድ ፖሊስ ጣቢያ ላይ ኢንፊኒቲ በተባለ መዝናኛ ቦታ ቢያንስ 3 ቦምብ ፈንድቶ ጉዳት ደርሷል። በባህር ዳር ከተማ ደግሞ ከአርብ ጀምሮ ከ10 በላይ ቦምቦች ፈንድተው ሰውና ንብረት ላይ ጉዳት ደርሷል። ሰው ድሮንና ውሾች ሳይቀር ተጠቅመው ጥብቅ ስለላ ፍተሻና ቁጥጥር ባደረጉበት በዚህ አካባቢ ብቻ ሳይሆን ለአማራ ሕዝብ ያበረከትነው ስጦታ ብለው በጠሩት ድልድይ ስር የፈነዳው ቦምብ በመንግስት የጸጥታ ኃይሎች ላይ ጉዳት አድርሷል። የትኩረት ማጣት ቀውስ የገጠማቸው ጠቅላይ ሚኒስትሩና ምስለኔዎቻቸው የባህር ዳርና የጎንደር አካባቢን ሕዝብ መከራ ሲያበዙ ከሰነበቱ በኋላ 380 ሜትር የሚረዝም ድልድይ ሲመርቁ መገዳደል ይብቃን የሚል ምክር ሲለግሱ ተሰምተዋል። ይብቃን መገዳደል፣ ይብቃን ጥፋት፣ ይብቃን አላስፈላጊና የማያሻግር ጉዞ። ይህንን ንግግር በድንገትና ለመጀመሪያ ጊዜ ያዳመጠ ተመልካች አንድ እጅግ ጦርነት የማይፈልጉ የሰላም ሰው እጅግም ለሕዝባቸው የሚራሩ መሪ የተናገሩት እንጂ በጭካኔያዊ እርምጃቸው በሚሊዮን የሚቆጠሩ እናቶችን በእንባ ያጠቡ፣ ሚሊዮን ወጣቶችን በወጡበት ያስቀሩ፣ ሚሊዮን ሕፃናትን ያላሳደገ የተዉ፣ ሚሊዮን ወላጆችን ያለ ጧሪ ያስቀሩ፣ የቢሊዮን ዶላር ሀብት ያወደሙና ሚሊዮኖችንም ያፈናቀሉ መሪ አይመስሉም። እሳቸው ይህንን ንግግር ካደረጉ ከ3 ሰዓታት በኋላ በሰሜን ሸዋ ዞን ቀወት ወረዳ የለን በተባለ ትምህርት ቤት ላይ በተፈጸመ የድሮን ድብደባ መምህራንን ጨምሮ 4 ሰዎች ተገድለዋል። ካሁን ቀደም በፓርላማቸው ፊት ሲናገሩ እንደተሰሙት ደግሞ ድሮን እንዲተኮስ መመሪያ የሚሰጡትና የሚፈርሙት ራሳቸው ናቸው። ጠቅላይ ሚኒስትር አብይ መገዳደል ይብቃን ሲሉ እኔ እገድላችኋለሁ፣ እናንተ ግን ዝም በሉ፣ እንዳልገድላችሁ የምትፈልጉ ከሆነም በእኔ ምስለኔዎች ስር ሆናችሁ ስሩ በሚል ቅድመ ሁኔታ ነው። በጫካ ለሚገኙ ወንድሞቻችን ጥሪ ያቀርብላቸው እፈልጋለሁ። ዛሬ አማራ መሪ አግኝቷል። አረጋ ከበደን የመሰለ ታማኝ ትጉ መሪ አግኝቷል። አማራ ነኝ የሚል ለአማራ ቆረቆራለሁ የሚል የአማራ ጥቅም ሊነካ አይገባውም የሚል አማራ በልኩ መጠቀም አለበት የሚል ስለ አማራ መብት፣ ስለ አማራ ዴሞክራሲ የሚታገል ማንኛውም ግለሰብና ቡድን ከአረጋ አመራር ስር ሆኖ ህዝቡንና ክልሉን መጥቀም ስለሚችል ይብቃን መገዳደል። ክቡርነቱ ሆይ አማራ አረጋን የመሰለ መሪ አግኝቷል ሲሉ እስከ ዛሬ የነበሩትና በ5 ዓመት ውስጥ እየቀያየርኩ ክልሉን ምሩ ያልኳቸው እናገኘሁና እነተመስገን መሪዎች አልነበሩም እያሉን ነው እንዴ የሚል ጥያቄ ማንሳቱን ትተን ከአረጋ ስር ሆናችሁ ስሩ ያሉት ነገር ላይ እናተኩር። ልግዛችሁ ስገዛችሁም ዝም በሉ የሚለው ጠቅላይ አስተሳሰብ ያመነጨው ይህ ንግግር አረጋ ለእኔ እየታዘዘ ነው እናንተም ለሱ ታዘዙ ማለታቸው እንደሆነ አሻሚ አይደለም። አረጋ ከበደ ባለፉት 6 የብልጽግና ያገዛዝ ዘመናት 6ኛው የአብይ ምስለን የሆነው በባህር ዳር የተመደቡ ሰው ናቸው። ወደ ስልጣን ከመጡ በኋላ በማንነቱ ምክንያት ከየአካባቢው የሚለቀም አማራ፣ በየቀየው የሚገደል አማራ፣ በሰቀቀን የሚኖር አማራ፣ አዲስ አበባ አትገባም ከክልልህም አትወጣም የሚባል አማራ፣ በክልሉም የሚፈናቀል አማራ ቁጥሩ ጨመረ እንጂ ህዝቡ አርሶ መኖርም ሰርቶ ማደርም እንዳልቻለ ይታወቃል። አረጋ ከበደና መሰሎቻቸው የአማራን ህዝብ ሰቆቃ ለማብዛት በአብይ የተመደቡ ምስለኔዎች መሆናቸውን ከደብረ ብርሃን እስከ ደብረ ማርቆስ ከወልዲያ እስከ ደንቢያ ሲነገር የሚል ጉዳይ መሆኑ እየታወቀ የጠቅላይ ሚኒስትሩ ፍላጎት ግን እኔ አረጋን እገዛዋለሁ እናንተ ደግሞ ባረጋ ስር ሁኑና ገዥነቴ ስር እንድሰድና ድርግ የሚል መሆኑን አልደበቁም። ለዚህም በጫካ ያላችሁ ሰዎች በከተማ ካለው ከኔው ምስለኔ ስር ሆናችሁ ለመኖር ግቡ የሚለው ግብዣ እነዚህን ወጣቶች አንድ ነፍሳቸውን አስይዘው ጠመንጃ ያስነሳቸው ፖለቲካዊ ምክንያት ምንድን ነው? እንዴትስ እንፍታው ከሚል መነሻ የመነጭ አይደለም።
በከፋፋይ አንደበታቸውና ፖሊሲያቸው ህዝብን በሃይማኖትም በብሔርም እያጋጩ እንደሰነበቱ አያሌ ማስረጃ የሚቀርብባቸው ጠቅላይ ሚኒስትሩ ነቀምት ላይ የኦሮሞ ነጻ አውጪ ሆነው ይናገሩና ባህር ዳር ላይ ደግሞ ከፋፋይ ትርክትና ቁም ይላሉ። ሁለቱንም ጎን ለጎን እንመልከታቸው። ኦሮሞ ከ100 ዓመት በላይ ማንነቱ ተወስዶበት ሀገሩ ተወስዶበት ሀገሪቱ ላይ እንደ ሁለተኛ ዜጋ እየተቆጠረ ለ100 ዓመታት ሲቸገር ነበር። ለዚህ ህዝብ መስዋዕት መሆን ነበረብን፣ ሆነናል። አሁን የወለጋ ህዝብ ማወቅ ያለበት የኦሮሞ ህዝብ ነጻ ወጥቷል። በአማራና በኦሮሞ፣ በአማራና በትግራይ፣ በወላይታና በኦሮሞ፣ በጉራጌና በአማራ በሌሎችም ህዝቦች መካከል በነበሩ አልባሌ ትርክቶች ምክንያት እየተፈጠረ ያለውን እየላላ ያለውን ትስስር ጉድኝት ሊያጠናክር የሚችል የትርክት ድልድይም ጭምር መገንባት እንፈልጋለን። እነዚህን ሁለት ንግግሮች የተናገሯቸው አንድ ሰው ለዚያውም የአገር መሪ የሆኑት ጠቅላይ ሚኒስትር ናቸው ብሎ ለማመን የሚቸገር ሰው ከእርሶና ከመንግስቱ ውጪ በአሁኑ ወቅት በኢትዮጵያ ውስጥ ትግራይን ከአማራ፣ አማራን ከኦሮሞ፣ ኦሮሞንም ከሌላው ለማጋጨት ተግቶ እየሰራ ያለው አካል ከቶ ማን ነው የሚልን ጥያቄ ቢያነሳ በርካታ ማስረጃዎችን መዘርዘር ይቻለዋል። የአማራን ህዝብ ከሁሉም ጎረቤቶቹ ጋር፣ ኦሮሞን ከሌላ ኢትዮጵያዊ ብሔረሰብ ጋርና ሌላውንም ከሌላው ጋር ለማጋጨት በመንግስት ሚዲያ ዶክመንተሪ ሲሰራ፣ በባለስልጣናት የእናጥፋቸው ዘመቻ ሲጠራ፣ በጀት መድቦ ሰው አሰማርቶ ከፋፋይነትን ሲያስፋፋ የከረመና አሁንም የቀጠለ በእርግጥ ከእርሶና ከሹሞቹ ውጪ ከወዴት አለ ብሎ ቢጠይቅ ሰባበርናቸው ከሚለው የሽመልስ አብዲሳ ንግግር እስከ ከህሊናና ከምድረ ገጽ እናጥፋቸው እስከሚለው የዳንኤል ክብረት ጥሪ ከሰው ዘር አልተፈጠሩም ከሚለው የከንቲባ ከድር ጁሃር የጥላቻ ቃል ከጎንደር በስተቀር የጎጃምና የወሎ ሚሊሻ ፈሪ ነው እስከሚለው ያገኘው ተሻገር ከፋፋይ ንግግር ኦሮሞ ጠላ ኃይሎች የህዳር አህዮች ነፍጠኛው ኦሮሞን ከፊንፊን ያፈናቅሎታል ወዘተ እስከሚለው የራሳቸው ንግግር ብዙ መዘርዘር ይችላል። ሌላው ቀርቶ ጎንደር እንዲለማ አስቤ ብነሳ ጎጃም ተቃወመ የሚል ከፋፋይ ንግግራቸውን ከመናገር የሚቆጠቡ አለመሆናቸውንም ማስታወስ ይቻላል። እንዲህ ያለ አንደበት ያላቸው በተግባርም ይህንኑ የሚፈጽሙት ጠቅላይ ሚኒስትር አብይ ናቸው። እንግዲህ ባህር ዳር ሄደው ከፋፋይ ትርክትና ቁም የሚሉት በንግግራቸው ውስጥ ማህበራዊ ትስስር እየላላ መሆኑን አምነዋል። ይህንን ማህበራዊ ትስስር በጦርነት በከፋፋይ አንደበትና በፖሊሲ የፈጸመው ማን ነው ለሚለው ጥያቄ መልስ የሌላቸው ጠቅላይ ሚኒስትሩ የአማራን ህዝብ ልማት አሳየሁት ጀምሬ የምጨርስለትም ነኝ በማለት የቀደመውን ሳይሆን የኔን እመኑኝ እያሉ የተለመደውን ከፋፋይ ንግግራቸውን ያቀርባሉ። ባለፉት 20 ዓመታት የአማራ ክልል የሚጀመሩለት እንጂ የሚጨረሱለት ፕሮጀክቶች እንዳልነበሩ የሚጠቅሰው ይህ ንግግራቸው እሳቸው ለክልሉ ህዝብ ልማት የሚጨነቁ መሆናቸው ለማስረዳት የቀረበ ነው። ጠቅላይ ሚኒስትሩ በጠቀሱት 20 ዓመታት ውስጥ አማራ ክልል በሺህ ዓመታት ዘመኑ አይቶት የማያውቀው ልማት መሰራቱን፣ ምዕራብ አማራ ክልልን ከመሃሉ የኢትዮጵያ ክፍል ጋር የሚያገናኘውን የአባይ ወንዙን ሚሊኒየም ድልድይ ጨምሮ ሁሉንም ዞኖች እርስ በርስ ያገናኘ መንገድ መገንባቱን፣ 865 የጤና ማዕከላት፣ 81 ሆስፒታሎች፣ 60 የመጀመሪያ ደረጃ ሆስፒታሎች፣ 13 ጠቅላላ ሆስፒታሎች፣ 8 ሪፈራል ሆስፒታሎች ተሰርተው ለህዝብ አገልግሎት መስጠታቸውንም ሆነ 10 የሚደርሱ ዩኒቨርሲቲዎች መሰራታቸውን፣ በሁሉም ወረዳዎች የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን፣ ከ87 በመቶ በላይ በሚሆኑ የክልሉ ቀበሌዎች የአንደኛ ደረጃ ትምህርት ቤት መገንባቱን፣ በዚህም በ10 ሚሊዮኖች የሚቆጠሩ የአማራ ክልል ዜጎች ወደ ትምህርት ቤት መሄዳቸውን ወዘተ አንስቶ መከራከሩን እንተውና ህዝቡ ባለፉት የብልጽግና ዓመታት ምን አገኘ ብለን እንጠይቅ። በ2016 የበጀት ዓመት በአጠቃላይ በአገሪቱ ውስጥ 31 የመንገድ ፕሮጀክቶች የኮንትራት ውላቸው ሙሉ በሙሉ መቋረጡን የኢትዮጵያ መንገዶች አስተዳደር የተባለው መንግስታዊ ተቋም አረጋግጧል። ከዚህ ውስጥ 19 ወይም 61 በመቶ የተቋረጠው በአማራ ክልል መሆኑን ይሄው መንግስታዊ ተቋም ለፓርላማው ከ3 ሳምንታት በፊት ተናግሯል። 51 የመንገድ ፕሮጀክቶች ደግሞ በተመሳሳይ በጸጥታ ችግር ምክንያት በጊዜያዊነት መቆማቸው በዚሁ ሪፖርት ላይ ቀርቧል። ከነዚህ ውስጥ ግማሽ የሚሆኑት በአማራ ክልል የሚገኙ መሆናቸውንም ጠቅሷል። በአማራ ክልል በተለያየ ደረጃ ያሉ 40 ሆስፒታሎችና ከ400 በላይ የጤና ማዕከላት በጦርነት እንደወደሙና በርካታ የጤና ባለሙያዎችም በመንግስት ወታደሮች እንደተገደሉ ሲዘገብ ቆይቷል። ትምህርት ቤቶች እስከ ትናንት ድረስ በድሮንና መድፍ እየተደበደቡ መምህራንና ተማሪዎች ከመሞታቸው ባለፈ በርካታ የመማር ማስተማሪያ መሰረተ ልማት እየወደመ ነው። ጠቅላይ ሚኒስትር አብይ ይህንን ያህል ውድመት የሚያደርሱበትን ክልል ነው እንግዲህ ጀምሬ የምጨርስልህ ነኝ የሚሉት። ችግር የተፈጠረው ተገበሬ ኃይሉ ተሃይማኖት መሪው ታገር ሽማግሌ ካይሆን ከመውራ ካል ክዲያቱ ያለው ማን ላይ ነው እንበል። ሀዲ ገበሬው ማይተጣላ ነገዴው ማይተጣላ እየተማከረ
ለችግር የዳረገን የምሁር አካሉ እኒህ የደቡብ ወሎ አርሶ አደር ያነሱት ሐሳብ እንደ ዋዛ የሚታለፍ አይደለም። የአማራ ሕዝብ በታሪኩ አይቶት የማያውቀውን ሰቆቃ አጠገቡ አጋጥሞት የማያውቀውን ስቃይ በሰፈሩ በሩቅ ይሰማው የነበረውን መከራ በደጃፉ ላይ ሲጋፈጥ ያ በሕዝብ ስም ሲነግድና ሲሸቅል የነበረ ምሁር ነኝ፣ አዋቂ ነኝ፣ አገር ወዳድ ነኝ ሲል የነበረ ሰው ሁሉ የአማራ ልሂቅ ሲባል እኔ ነኝ እያለ አቤት ሲል የነበረ ሁሉ የት ገባ? የአማራ ገበሬ ቀየው በታንክ ሲታረስ፣ የማምለኪያ ቦታው በድሮን ሲፈርስ፣ ምርትና የማምረት ግብዓት ተከልክሎ ለረሃብ ሲዳረግ አንድ መስመር ጽሑፍ በዓለም አቀፍ መገናኛ ብዙሃን ላይ የሚጽፍ የአገዛዙን ነውሮች ለማጋለጥ አንድ ቃል የሚናገር ከማይክ ሐመር በተሻለ ለአማራ ሕዝብ ተቆርቁሮ ችግር ለመፍታት የሚጥር ስለምን ጠፋ? አርሶ አደሩ ግን ይቀጥላሉ። ሕዝባችን አይለቅ። ኢትዮጵያ ቆመች ይባላል። ጦርነት ለአንድ ሰሞን አይበቃም። ሬሳ ነው እንጂ ሌላ አላየንም። እኛውን ሕዝባችን አይለቅ። የክልሉ ሕዝብ ይህንን መከራ ሲሸከም እነዚያ በሕዝብ ስም ሲነግዱ የሰነበቱት ሰዎች የት ገቡ? የይልማ መርዳሳ ምቾት እንዳይጓደል፣ ያገኘው ተሻገር ስልጣን እንዲደላደል፣ የአብይ አህመድ መንበር እንዳይነካ፣ የብርሃኑ ጁላ ማርሻልነት እንዲሳካ ከባጫ በፊት እኔ ልሙት እያሉ 5 ዓመት ሙሉ የብልጽግናውን አገዛዝ ደግፈው ሲጮሁ የነበሩ ጦረኛ አንደበቶች ዛሬ የት ገቡ? አብይን የሚተች ጋዜጠኛ፣ ብልጽግና ላይ ሂስ የሚናገርን ፖለቲከኛ ካልተገደለልን፣ ካልታሰረልን፣ ካልተፈለጠ፣ ካልተቆረጠልን ሲሉ የነበሩት ሰዎች የት ገቡ? እነዚያ የተባለውንም ያልተባለውንም እያጋጋሉ የአማራን ሕዝብ ከሌላው ወገኑ ጋር ደም ለማቃባት ተግተው ሲሰሩ የነበሩ ልሂቅ ነን ባዮች የት ደረሱ? ኢትዮጵያን ለማፍረስ ሲኦል ድረስ ቢሆን ይሄ እገባለሁ ብሏል። ስለዚህ ኢትዮጵያን ለማፍረስ ሲኦል ድረስ እገባለሁ ያለን ኃይል ወደ ሲኦል መሸኘት እንጂ ከዛ እንዲወጣ ትብብር ማድረግ ትክክል አይደለም ብዬ ነው የማምነው። ለመከላከያ ለአጠቃላይ ለሁሉም ክልሎች ልዩ ኃይል ደጀን በመሆን የአማራ ሕዝብ ከፍተኛ የሆነ እገዛ እያደረገ ነው። የአብይ አህመድን ስልጣን ለማዳን ሲባል እንዲህ ያለ ውሸት ይዘው ከቴሌቪዥን ካሜራ ፊት ይቆሙ ለነበሩት ለነዚህ ሰዎች ኢትዮጵያን ለማፍረስ እስከ ሲኦል እንወርዳለን የተባለው የት ነው? እስኪ ማስረጃ አምጣ የሚል ሙግት ባይቀርብላቸውም የባጫ ደበሌን ድርሰት ይዘው በአማራ ሕዝብ መስዋዕትነት እና በአማራ ሕዝብ ደምና አጥንት የ4 ኪሎ መንበር ለመታደግ የሕዝብ ተቆርቋሪ መስለው ሲያታልሉ ሰንብተዋል። ጥያቄው የአማራ ሕዝብ ይህንን ሁሉ መከራ ሲሸከም ዛሬ የት ገቡ የሚል ቢሆንም መልሱ ከባድ አይደለም። የአማራ አርሶ አደር ማዳበሪያ ተከልክሎ ለረሃብ ሲዳረግ አዲስ አበባ አትገባም ተብሎ ከዋና ከተማው ሲከለከል ሕዝቡም በክልሉ አደባባዮች አትግደሉን እያለ ብልጽግና ላይ ይጮህ ነበር። የአማራ ልሂቅ ነን የሚለው ኃይል ግን ከሻቢያና ብልጽግና ጋር ሆኖ የአማራን ሕዝብ ታሪካዊ ወዳጆች ካልተዋጋን እያለ ይሸልል ነበር። ይኸው በዚህ ግቢ ውስጥ የምታዩት አርሶ አደር ዘርና ማዳበሪያ በማጣት በጥቁር ገበያ በ8 ሺህ ብርና 10 ሺህ ብር በመሸጥ ህብረተሰቡ እየተበዘበዘ ይገኛል። ገበሬ መሬቱን አርሶ ተለአለሳልሶ ዘርና ማዳበሪያ ከሰው እጅ ሆኖ ዝናቡ ከእግዚአብሔር እጅ እግዚአብሔር የማያደለው አምላክ ዛኑ ሰጥቶን የሚያደለው ሕዝብ ማዳበሪያና ዘር ለገበሬው ነሳ ቦቅቷል። የአማራ አርሶ አደር እነዚህን ጩኸቶቹን የሚያስተጋቡ ማዳበሪያ ገዝተው የሚያስገቡ ልጆቹን አላሳደገም። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት ሲሉ አሳልፈው የሚሰጡትን ልሂቃን ግን በየአገሩና ክፍለ ዓለሙ አሰማርቷል። ጦርነት አያስፈልግም የሚሉ ሰዎችን ግደሉልን፣ እሰሩልን እያለ ይማጸን የነበረ የአማራ ልሂቅ ነኝ ባይ ስንቱን ጋዜጠኛ ለእስራትና ለስደት እንዳልዳረገ፣ የአማራ ሕዝብ ከትግራይም ሆነ ከኦሮሞና ቅማንት ወንድሞቹ ጋር እንዲጣላ አይደረግ የሚሉ ሰዎችን መንግስት ለምን አያስርልንም እያለ ሲቀሰቅስ የነበረ የክልል 3 የፖለቲካ ኃይል ለብልጽግናው አገዛዝ ከሽመልስ አብዲሳ በላይ ተሟግቶ ከአደም ፋራህ በላይ ፕሮፓጋንዳ ሰርቶ የአብይ አህመድን መንበር አጽንቷል። ተሳስቶ እንኳን አንድም ጊዜ ትክክል ሆኖ የማያውቀው ይህ ኃይል በአንድ ጊዜ አብይንም አብንንም ሲደግፍ አልተቸገረም። ከግንቦት 7 ወደ ብልጽግና ሲሸጋገር አልተደነቃቀፈም። አዴፓንም ኦዴፓንም ሲያወድስ መርህ ተከልነት አላስጨነቀውም። ብልጽግናን መተቸት ትህነግነት፣ ጠቅላይ ሚኒስትር አብይ ላይ ሂስ ማቅረብ ሸኔነት ነው እያለ ሰውን ሁሉ ሲያሸማቅቅ 5 ዓመታትን ያሳለፈው ይህ ኃይል በፖለቲካ ሕይወት ውስጥ አንድም የትክክለኛነት ታሪክ የለውም። ከሻቢያና ግብጽ ጋር ሆኖ በግንቦት 7 አንቃልባ መክረቡን ዘንግቶ ወደ ብልጽግና ካምፕ ሲሸጋገር የቆመበት መርህ ምን እንደነበር ኦዲት አያደርግም። ደግሞም መለስ ዜናዊ የሞተው እኛ ተቆጥተን ሆነው መለስን በጩኸት ገደልን ብሎ የፈጠረውን ተረት አምኖ የኖረ የፖለቲካ ኃይል መርህ ተከልነትና እውነት ሊያስጨንቁት አይችሉም። ሰው ተጮህበት ይሞታል ብሎ ከሚያምን ኃይል በእርግጥም ከዚህ የተሻለ ነገር አይጠበቅም። ጠቅላይ ሚኒስትሩ እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ በተለይ በሚዲያ አካባቢ ያሉ በሶሻል ሚዲያ አካባቢ ያሉት
በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። አንደኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸውን የሚወዱ ሰው ናቸው። እኔ በራሴ በኩል ለማጣራት ሞክሬያለሁ። ይሄ ሰው የባክግራውንድ ምን ነው ኢህአዴግ ውስጥ በነበሩ ጊዜ ሁሉ ከባድ ሪስክ እየወሰዱ ሲታገሉ የነበሩ ሰዎች ናቸው። እንዲህ እያሉ ጠቅላይ ሚኒስትሩን ሲያዋድዱና ሙሴያችን አይነኩብን ሲሉ የነበሩት እኒህ ሰው ብቻ አልነበሩም። በእርግጥም እውነትንና ማስረጃን ይዘው ለሚሰሩና ለሚናገሩ ሁሉ ከአገዛዙ ጠመንጃ ባልተናነሰ አስቸጋሪ የነበሩት የአማራ ልሂቅ ነን ብለው በአማራ ሕዝብ ስም የሚነግዱት ኃይሎች ነበሩ። ለ5 ዓመታት ሙሉ አብይን መናገር ከእግዚአብሔር የተላከውን ሙሴን መተቸት ነው ብለው መንግስት ትዕግስቱ በዛ አንድ ነገር ይበልልን እያሉ ሲቀሰቅሱ ደም ማቃባትን ሲያወድሱ የነበሩት ብዙ ናቸው። ዛሬ የአማራ ሕዝብ በይፋ የመከራ ቀንበር ሲጣልበት ደግሞ ነፍሳቸውን አስይዘው አገዛዙ ሊፋለሙ የወጡትን ወጣቶች እንዲከፋፈሉና እርስ በርስ እንዲታኮሱ የአውራጃና የወረዳ አጀንዳቸውን ይዘው ቀርበዋል። ከ12ኛ ክፍል በላይ መማር እንዳይችል የተደረገ የአማራ ወጣት፣ ማዳበሪያና ምርጥ ዘር የተከለከለ የአማራ አርሶ አደር፣ ሰርተህ ለመኖርም መተህ ለመሄድም ወደ አዲስ አበባ አትገባም የተባለ ሕዝብ ሲመረው ጠመንጃ ነሳ። በፖለቲካ ዘመናቸው ትክክል ሆነው የሚያውቁት የአማራ ልሂቅ ነን ባዮች ግን ከ6 ዓመት በፊት የግንቦት ሰባት፣ ከ5 ዓመት በፊት የአብይ፣ ከ4 ዓመት በፊት የአብይም የአብንም፣ ከ2 ዓመት በፊት የብልጽግና ደጋፊ መሆናቸውን ዘንግተው አሁን ደግሞ አገዛዙን በነፍስና ስጋቸው ሊፋለሙ የወጡትን ወጣቶች ለመከፋፈል የየቀበሌያቸውን ፋኖ ሊደግፉ ብቅ ብቅ እያሉ ናቸው። ከ3ና ከ4 ዓመታት በፊት የአማራ ሕዝብ በአደባባይ ወጥቶ አትግደሉኝ፣ አታፈናቅሉኝ ሲል እነሱ የብልጽግናን የስልጣን ማጽኛ ጦርነት ሲያዋድዱ የነበሩት ልሂቅ ነን ባዮች የግል ፌስቡካቸውንና ሚዲያቸውን ጭምር ለጦርነት መቀስቀሻ ሲያውሉት ነበር። ዛሬ ግን ጨረቃ ላይ ይውጡ ሳተርን ላይ ባይታወቅም የሉም። ኢትዮጵያ ልጆቿን ጣራለች። እንዳይቆጨን ይሄን ባረግ ኖሮ እንዳንል ዛሬ እንነሳ። ይህ ንግግር የተሰማው የትግራይ ኃይሎች ወልዲያ ገቡ አለያም ላሊበላን ተቆጣጠሩ ወይም ሐይቅና መርሳን ያዙ ሲባል አይደለም፣ ጋይንት ደረሱ ሲባል ነው። ኢትዮጵያ ማለት ከጋይንት እስከ ነፋስ መውጫ የምትመስላቸው እነዚህ ሰዎች የአገር ዋልታና ማገርኛ ነን ብለው በዘፈኑት ዘፈን ሰክረው ኢትዮጵያውያንን ለማጫረስ ከገዢዎች ጫማ ስር ወድቀው ሰንብተዋል። ደርግንም ብልጽግናንም መንግስቱ ኃይለማርያምንም አብይ አህመድን ለማገልገልና ጦርነትን ለማዋደድ ህልው የሆኑ ዘመን ተሻጋሪ ፕሮፓጋንዳ ሰዎች ዛሬ የጋይንት ህዝብ በጥይት አረር ሲቆላ የሚሰማ ድምፅ የላቸውም። የተፈጠሩት ለጦረኛ ገዢዎች ለማጎብደድ እንጂ ለህዝቦች አንድነትና ለሰላማዊ ተልእኮ አይደለምና የደንበጫም ሆነ የነፋስ መውጫ ህዝብ ቢያልቅ ጉዳያቸው ሊሆን አይችልም። ወገኔ ኢትዮጵያዊ ምናምን ስል ኖሬ በሚጨነቅበት ጊዜ አብሬ ቃል ቆምኩ። የኔ ኢትዮጵያዊነት ምኑ ጋር ነው? አሁን እስኪ ዛሬ ድምጻችሁ ይሰማ ብሎ መጠየቁ እርባና የለውም። የኮሜዲ ስራቸውን ትተው በአማራ ህዝብ ስቃይ የትራጀዲ ትወናቸውን ተውነው የብልጽግናን ስልጣን ለማጽናት ደፋ ቀናቸውን ጨርሰዋል። የወጣች ጀንበር ሳትጠልቅ ከብርሃኑ ነጋ ጫማ ስር ተነስተው አብይ አህመድ እግር ስር የወደቁ በርካቶች፣ አብይንም ለመደገፍ ያልተቸገሩ እልፎች፣ ከብልጽግና ወደ ሻዕቢያ ለመሸጋገር ያልተደናቀፉ ብዙዎች ባለፉት 5 ዓመታት አምባገነናዊ አገዛዝን አዋልደውና አላምደው በአማራ ህዝብ ላይም ሆነ በኢትዮጵያውያን ላይ መከራን መጫናቸው ሳይበቃ ዛሬም በጥፋታቸው አይጸጸቱም። ይልቁንም በጊዜው ልክ ነበርን ሲሉ ይደመጣሉ። ጥያቄው ዛሬስ ትክክል ነው ብላችሁ የያዛችሁት ጉዳይ ነገ የተሳሳተ ሆኖ ላለመገኘቱና በድጋሚ ትናንትም ልክ ነበርን ላለማለታችሁ ምን ዋስትና አለ የሚለው ቢሆንም እነሱ በፖለቲካ ታሪካቸው አንድም የትክክለኛነት መዝገብ የላቸውምና ነገም በጊዜው ልክ ነበርን ማለታችሁ አይቀርም። ግንቦት ሰባትን በክፉ የሚያይ ባላጋራችን ነው ብለው ሲቀሰቅሱ እንዳልነበር፣ አብንን የነካ የአማራ ጠላት ነው ሲሉም እንዳልነበር፣ አብይን የሚተች ወያኔ ነው እያሉም ሲናገሩ እንዳልነበር፣ ዛሬ ደግሞ ሌላውን እያሉ ነው። በዚህ ካምፕ ውስጥ ያሉት ኃይሎች ድርድርና ውይይት አድርገን ችግር እንፍታ የሚል ቃል የላቸውም። መነጋገር ጠቃሚ ነው ብለው ሲናገሩ ተሰምተው አይታወቁም። ስለ ሰጥቶ መቀበል አያወሩም። ሳናጠፋ እናቆምም፣ እናጠፋቸዋለን፣ እንጨብጣለን፣ እንጨፈልቃለን ይላሉ። ግን እስካሁን ያጠፉት ጠላት ሳይሆን ያበዙት ባላንጣ በርክቶ ታየ እንጂ አንዳችም የፈየዱት ነገር የለም። እነሱ ስለሚታጠቁት ሳይሆን ሌሎችን ስለሚያስፈቱት ትጥቅ ሲናገሩ ውለው የብልጽግናን ፕሮፓጋንዳ ከዳንኤል ክብረትም ባላነሰ ከአዲሱ አረጋም በተሻለ መንገድ ሲናገሩ የነበሩ አንደበቶች አብይን ከሸኔም ከወያኔም እናድናለን ብለው ሲጮሁ የነበሩ ሰዎች ዛሬ በአማራ ሕዝብ ላይ መዓት ሲወርድ እነሱ የሉም ነው። ግን የትግራይን ሕዝብ ዲስአርም ማድረግ ወይም ትጥቁን ማስፈታትና
ወደ መደበኛ ሰላማዊ የሰላም ማስከበር ስራ የጸጥታ ስራዎችን የፌደራል መንግስት የፌደራል ፖሊስ በሚፈጽማቸው መንገዶች ሊፈጸም ስለሚችል ምንም አይነት የጦር መሳሪያ ምንም አይነት ከቢላዋና ከሽንኩርት መክተፊያ ቢላዋ በስተቀር ድምጽ አልባ መሳሪያን ጨምሮ ይህ ህዝብ መታጠቅ መቻል የለበትም ከዚህ በኋላ። ምክንያቱም ኢትዮጵያ የቁስለቷ መነሻ የደሟ መፍሰሻ መነሻ ሁልጊዜም ከዚህ አካባቢ ስለሚነሳ ማለት ፖለቲካን በአምቻና በጋብቻ የሚያሰሉት ብዙዎች ቀዳማዊት እመቤቷ የሰፈራችን ልጅ ናቸውና አገዛዙ የኛም ነው ብለው የሚያስቡ ጥቂት ያልሆኑ ሰዎች ዛሬ ህዝብ ከወሮታ እስከ መተማ ሲገደል ቢውል የሚቆረቆር ህሊና እንዲኖራቸው አይጠበቅም። እነሱ ለመንበሩ ምስል ዋሉት ውለታ የተጣለላቸውን ይዘው ቁጭ ብለዋል። እኔም እንደ ግለሰብ እንደ አመራር በድርጅቱ አጠቃላይ ውሳኔም ተገዥ ስለሆንኩኝ የተሰጠኝን ስምሪት መሰረት አድርጌ ከወንድሜ ጋሻው መርሻ ጋር ወደ ግንባር ሄደን በርካታ ስራዎችን ሰርተናል። የኛ የተነጠለ ስራ አይደለም፣ የድርጅቱ አጠቃላይ ስራ ነው። የአብይንና የለውጡን ስም አጥፍታችኋል እያሉ እከሌን ገደልልን እከሌን እሰርልን በማለት ዝርዝር ሲሰጡ የነበሩ ጠቅላይ ሚኒስትር አብይ ከፕሬዝዳንት ኢሳያስ ጋር ተነጋግረው ውጊያ ለመጀመር የተሻለ ጊዜ እስኪመርጡ ድረስ አላስችል ብሏቸው መንግስት ትዕግስቱ በዛ ጦርነት አሁኑኑ ይጀምር እያሉ የማይሞቱበትን እልቂት ሲያዋልዱ የነበሩ ሰዎች ዛሬ የአማራ ህዝብ መከራ ውስጥ ሲገኝ እነሱ በሰው ስቃይ የምትደሰተውን ነፍሳቸውን እያረኩ ተቀምጠዋል። የአማራ ኢሊት ሲባል እኛንን ብለው ብቅ የሚሉ ስለ ልሂቅ ሲወራ ህዝቡን መባሉ ነው እያሉ የሚናገሩ ግን የወሎ አርሶ አደር እንዳሉት የአማራ ህዝብ ይህ ልሂቅ ባዋደደውና ባዋለደው ቀውስ ችግር ውስጥ ሲገባ የደረሱበት የማይታወቅ ብዙዎች በዘመናችን አይተናል። ራሳቸው የፈጠሩትን ውሸት ኮትኩተው አሳድገው አማራን ከሌላው ጋር ደም ለማቃባት ከአብይ ጎን ሆነው ከሰሩ በኋላ ዛሬ የእረፍት ጊዜያቸውን እያጣጣሙ ነው። ክቡር ጠቅላይ ሚኒስትሩን የአገሪቱን መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተወለደበትንም ወደፊቶቹን ምክሩ የሚያጨልምና የሚያጠቃ ነው ተብሎ ሊወሰድ አይቻልም። እኒህ ሰው በአንድ ወቅት ጋዜጠኞችን ቢሮአቸው ድረስ እየጠሩ ሲያስፈራሩ የነበሩት የቀድሞው የጠቅላይ ሚኒስትሩ የፕሮፓጋንዳ ኃላፊ የኦሮማራ ቃል አቀባይ ንጉሱ ጥላሁን ናቸው። ከሳቸው በላይ የህወሓት ተላላኪ ከሳቸውም የሚበልጥ የኢህአዴግ ሎሌ ያለ ይመስል የመንግስት አካሄድ ልክ አለመሆኑን ጦርነት ለማድረግ መሰናዳቱ ስህተት መሆኑን ለመናገርና ለመጻፍ የሞከሩ ጋዜጠኞችን እንገድላችኋለን እያሉ ይዝቱ ነበር። ልክ እንደሳቸው ሁሉ ሙሴያችንን ተቻችሁ እያሉ ለውጡ የመጣባቸው በሚል ፈሊጥ ብዙዎችን ለማሸማቀቅ የጣሩ ዛሬ የበላቸው ጁባ አይጮህም። የአማራ ህዝብ ግን ከመርአዊ እስከ አዊ ከአንኮበር እስከ ኮሶበር ከመርሳ እስከ ፋርጣ ተራብን፣ ተገደልን፣ ተፈናቀልን እያለ ይጮሃል። ልጆቹም ሀብቶቹም እኛም ሞተን እንዳንገባ ነው ያደረገን። ጫና ያለብን ዘንተን መውጣት የለም መግባትም የለም። በወጣንበትም ግማሹ የቤተሰብ ወድ ጓደኞቻችን እየጠሩ ነው እና ሰቆቃ ሆኖብናል። አሁን አዝመራም ስንሸክፍ ያው በስጋት ነው በሰቀቀን ነው። እንደው ይሄ ነው ብዬ እንደው ልገልጽልህ አልችልም። በቃ አንድ ጣሳ ጤፍ 170 ብር ገው ድሮን የሚዘንብበት ታንክ የሚነዳበት መድፍ የሚተኮስበት ያነሰው ይመስል አሁን ደግሞ ለረሃብ ተዳርጓል። ይህ ሁሉ ሲሆን ግን የአማራ ልሂቅ ሲባል የአማራው ህዝብ ማለት ነው እያለ ሲነግድ የነበረው ፖለቲከኛ ሁሉ ለከት በሌለው አንደበቱ ብዙ ጠላት ያበዛለትን የአማራን ህዝብ ድምፅ ሊያሰማ አይችልም። ከዚያ ይልቅ ሰዎችን አንድም እኔ የጠላሁትን ሁሉ ካልጠላችሁ የምወደውንም ካልወደዳችሁ እያለ ከማያልቀው የጥላቻ አንጎሉ ከሰፊው የዘረኛ አእምሮ በሚያወጣው የፍረጃ ቃል ሰዎችን እያወገዘ አለያም እሱ አልመራ ብሎት ያቃተውን ፖለቲካ ጳጳሳቱ እንዲናገሩለት ለማድረግ የነሱ ተቆርቋሪ ሆኖ ብቅ ለማለት እየሞከረ ነው ወይም የደረሰበት አልታወቀም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።